እንዴት ናችሁ? ምሳ እንብላ። ዛሬ እንግዲህ በሳምንቴ መጥቻለሁኝ። እየበረታው ነው። ቅዳሜ ነው ዛሬ። የሆነ ባዛር ሄዳለሁ። ስለዚህ የማነሳቸው ነገሮች አሉ፣ አብረን እናነሳለን። ሽሮ በሰላጣ እንደኔ የሚወዳለ በጣም የምወደው እና ለመሄድ እየተዘጋጀሁኝ። ባዛር ነው፣ ጀሞ ነው ያለው ባዛሩ። አንዳንድ ኮስሞቲክስ ነገሮችም አሉ ብለዋል። እኔ ፋውንዴሽን እፈልጋለሁ። እስኪ ካለ ሼዲን የማገኘው ከሆነ ገዛለሁኝ። ስለዚህ አብራችሁኝ ሁኑ። ልብሳችንን እንቀይራለን። ያለውን ነገር አሳያችኋለሁ። እኔ የሚሆነኝ ነገር ካገኘሁኝ እገዛለሁኝ። እናንተም ደግሞ መሄድ የምትፈልጉ ከሆነ ሌላም ቦታ ላይ ባዛሩ ይዘጋጃል መሰለኝ ድጋሚ። የሚይዟቸው ምርቶች ኮስሞቲክሶቹ የአሜሪካ ምርቶች ናቸውና ሜቢ የሚያስፈልጋችሁ ከሆነ ሄዳችሁ እንድትገዙና ቀጣይ ደግሞ ባዛሩ የት እንደሚዘጋጅ ምናምን ጠይቅላችኋለሁ። ስለዚህ አብራችሁኝ ሁኑ። ዝናብ እየዘነበ ነው። ተስፋ አደርጋለሁ በልቼ እስክጨርስ እስክዘጋጅ ድረስ ያባራል ብዬ አስባለሁ። ስለዚህ እንሄዳለን። ቪዲዮዬን ላይክ አድርጉልኝ እንድበረታ ቶሎ ቶሎ እንድመጣ። ሌሎች ምስኪን ኬሮች አሉ። እነሱ እንኳን እዛው የሚሰሩ መሰሉኝ እዚህ ሀገር ውስጥ። እነሱንም እናያለን። ኤኒዌይ ሄደን እዛው ያለውን ነገር ከቦታው አሳያችኋለሁ። ለመጠየቅ የሚመቼ ከሆነ አናግርላችኋለሁ። ያላየ ሰው እንዲያው ሼር ታደርጉልኛላችሁ ቶሎ ቶሎ እንድመጣ ማለት ነው። ስለዚህ ምሳዬን በልቼ ልጨርስና ተዘጋጅቼ እመጣለሁ። ምሳዬን ጨርሼ መጥቻለሁ። አሁን የምለብሰውን ላሳያችሁ። ውጪው እየዘነበብኝ እሱን ነው የምለብሰው። ልብሴ ይመስላል። ሲፎራ ሊፕስቲክ አለኝ። ትንሽ እንቀባያው ሰባራ መስታወት ኦብቪየስሊ ማንኛውም ቤት እንዳለ እንደዚህ ፍዝዝ እንዳንል ትንሽ ማስካራ አያችሁ ልዩነቱ። የተቀባው ነው ያልተቀባው። ቆንጆ ነው። ኦብቪየስሊ የማይቀረው ሽቶ በጣም የምወደው በነገራችን ላይ እንደዚህ ነው። ስለዚህ ጀሞን ያለው እንደነገርኳችሁ እዛው እንገናኝ። ያለውን ነገር እናያለን አብረን። በትንንሽ ያለው እዚህ ጋር ነው ትንሽ
ጋይስ እንግዲህ እዚህ ጋር እንደምታያቸው የተለያዩ ምንጣፎች አሉ፣ የግድግዳ ጌጦች አሉ፣ የበር ላይ ምንጣፍ እና የልጆች መጫወቻ አሻንጉሊቶች፣ ኳሶች አሉ። በጣም ያማምራሉ። ሃንድ ሜድ ናቸው። በጣም ቆንጆ ናቸው። እኔ ፈልጋቸው የነበሩ ፋውንዴሽኖች ናቸው። የተለያዩ ኮስሞቲክሶች ናቸው። ፊትሚ በሚለው ነበረ ይሆነኛል ብዬ ያሰብኩት። ያው የኔ ቁጥር አልተገኘም። ሌሎች ብዙ ማላቃቸው ብራንዶች አሉ፣ የአሜሪካ ብራንዶች፣ የተለያዩ ቻፕስቲኮች፣ ሊፕስቲኮች አሉ። ብዙ ነገር አላቸው። ግን ያው እንደነገርኳችሁ ነው። ግን ለኛ ከለር ይሆናል። ለኛ ከለር ይሆናል። ሞር ኑድ ከለር ናቸው አይደለ? ሞር ኑድ ከለር ናቸው። ጠቆር የሚል አይ ቲንክ ይሄኛው ትንሽ ዳርከር ሼዶች ያሉት አንድ ነው የቀረው። ይሄኛው ግን ኑድ ናቸው። 2300 ነገስታ ይመጣል እንዴ? ፕሉስ አንድ ናቸው። ተመርጧል። እነዚህ ደግሞ የስኪን ኬር ምርቶች ናቸው። ሚራ ትባላለች ልጅቷ። ቪዲዮ ቀርጫት ነበር፣ አጋጣሚ ካሜራው አልቀረጸልኝም የነበረ። ቲክቶኳን ትነግራችኋለች። በዛ ሰርች አድርጋችሁ ማግኘት ትችላላችሁ። ሚራ ብላችሁ ከመጣችሁ አለ፣ ካልሆነ ደግሞ ሚራ ኦርጋኒክስ ብላችሁ ቲክቶክ ላይ ሰርች ብታደርጉ ሙሉ ፕሮዳክቶቻችንን እዛ ላይ ማግኘት ትችላላችሁ። እናመሰግናለን። እነዚህ ደግሞ የተለያዩ ኸርባል ቲዎች ናቸው። ብዙ ማላቃቸው እንትኖች አሉ። ለሻይ የሚሆኑ ቺያሲድ እና ከርከዴውን ነው የማውቀው። ከርከዴውን ገዝቻለሁኝ። ቺያሲድ ስለነበረኝ እሱን አልገዛውም። ግን በጣም ብዙ ምርቶች አሏቸው ለሻይ የሚሆኑ ማለት ነው። እንደገና የተለያዩ እጣኖች አላቸው በሽቶ የተቀመሙ ምናምን። እንደዚህ አይነት ነገር ከፈለጋችሁ ኔክስት በሚዘጋጀው ባዛር ላይ ሄዳችሁ መውሰድ ትችላላችሁ። በጣም ብዙ የተለያየ ነገር አለ። አሲድ ነው ይሄ። ምንድን ነው እሱ? ስኪን ኬር የዱባ ፍሬ ዘይት። ኦኬ። ለምንድን ነው የሚጠቅመው? ፊት ለማጥራትና ለማለስለስ እንደዛ ያገለግላል። ልክ እንደ ሰንስክሪንም ትጠቀሚዋለሽ ማለት ነው። ይሄ ምንድን ነው? ይሄ አክቢ ማን ነው? ኒላ ፓውደር ነው። ኒላ ፓውደር ፊት ያለሰልሳል፣ ያጠራል። የተፈጥሮ ድንጋይ ነው፣ የሞሮኮ ድንጋይ ማለት ነው። ተፈጭቶ ነው። ኦኬ። እሱ ድንጋይ ነው። ይሄ ደግሞ የአክቢ ዘይት ነው። አክቢ ደግሞ ለፊት ማወፈርና ለማለስለስ ከአብሽ ጋር አብሮ ነው የተሰራው። ሁለቱም አንድ ላይ ፊት የማወፈር ስራ ነው የሚሰራው። የስኪን ኬር ፕሮዳክቶች ናቸው የምትይዙት ማለት ነው? ብዙውን ስኪን ኬር ላይ ነው ማለት ነው። ይሄኛው ነጭ ጣን ነው። ነጭ ጣን ደግሞ በተፈጥሮ ብጉር ያጠፋል፣ ፊትን ንጥር ያደርጋል፣ እርጅናን ይከላከላል፣ ማዲያትን ይከላከላል። ቆንጆ ነው ለፊት ማለት ነው። በተለይ ደረቅ ፊት ላላቸው ቆንጆ ነው። የከርቤ ደግሞ አለልሽ፣ ከርቤ ዘይት። እሱም ለማዲያት ቆንጆ ነው፣ እርጅናን ይከላከላል፣ ፊት ያጠራል። ለብቻው መጠቀም ግን ፊት ያደርጋል። ስለዚህ ወይ ከዱባ ወይ ከሌላ ዘይት ጋር አቀላቅለው መጠቀም። ከርቤ ቆንጆ ነው። እቺ የምትሃ ከርቤ ናት፣ ንጹህ ከርቤ
ይሄ እንግዲህ ለመጠጥ ማለት ለሰውነት ለበሽታ የሚያገለግል ለማህፀን ችግር ላለባቸው ለማጨስ እና ለመታጠን በዘፍዝፎም ለመታጠብ ለዛ ነው የሚያገለግለው ማለት ነው። እቺ ጥቁር አዝሙድ ጥርት ያለችዋ ንጹህ ጥቁር አዝሙድ ናት። እናንተ የምትቀመሙት እኛ ቤት ውስጥ እኛው ነን የምንጨምቀው። ቆንጆ ጥቁር አዝሙድ እንደወረደ የሚባል። ኦኬ። እቺ የጉሎ ናት። የጉሎ ዘይት ለሁሉ ነገር ጠቃሚ ነው። ለብቻው አይሆንም እንጂ ከሌላ ዘይት ጋር ትቀላቅያለሽ እንጂ ለፀጉርም ለፊትም ቦርጭን ለማጥፋትም ለብዙ ነገር ይጠቅማል ማለት ነው። የት ነው አድራሻችሁ? አድራሻችን ጀሞ 1 ነው። እሺ ጋይስ ተመልሻለሁ። እንግዲህ ያያችሁትን ይመስል ነበረ ባዛሩ። ብዙም ትልቅ ባዛር አይደለም፣ መካከለኛ ነው። እንደጠበቅኩት አይደለም እና ደግሞ እኔ የፈለኩትን እቃዎች አላገኘውም። በተለይ ፋውንዴሽን ነበር ፈልጌ የሄድኩት። ፋውንዴሽን ቁጥሬ አንዱ ብራንድ ቁጥሬ አልተገኘም። አንደኛው ብራንድ ደግሞ ተገኝቷል። ግን የኔ ፊት ወዛም ስለሆነ ማት ነው የሚፈልገው እና እነሱ ጋር ደግሞ ሃይድሬትድ የሚለው ነው ያለው። በዛ ምክንያት ፋውንዴሽኑን አላገኘሁም። ሌሎች ነገሮች የተወሰኑ አንስቻለሁ፣ ግን እንደፈለኩት አላገኘሁትም። ይሄኛው ሊፕ ላይነር አነሳው። ቆንጆ ሊፕ ላይነር ነው። 1200 ብር ነው የገዛሁት። በቃ አንድ ነገር ደህና ነገር ገዛ ያልኩት እሱ ነው። ባዛሩ የ3 ቀን ባዛር ነው። ትናንትና አርብ ነው የተጀመረው፣ ዛሬ ቅዳሜ ነው። እንግዲህ በሁለተኛ ቀን ተመርጦ አልቋል ፕሮዳክቶቹና ለዛ ነው። ይሄኛው ደግሞ ከድከዴ ሻይ ነው። እሱንም ያው ፈልግ ስለነበረ አነሳው። 250 ብር ነው የገዛሁት። ይሄ ደግሞ ሼብ ነው፣ የተፈጨ ሼብ። ያው ሼብ ጥቅሙ ታውቃላችሁ፣ ብዙ ጥቅም አለውና ቤት እንዲኖረኝ ይፈልግ ነበረ። ሚራ ትባላለች ልጅቷ። እንደውም የቀረጽኳት መስሎኝ ነበረ፣ ቪዲዮውን እንትን ጠፍቶብኝ ነበረና እሷ በጣም ብዙ ፕሮዳክቶችን ይዛለች። ቤቢ የምትፈልጓት ከሆነ ስልኳን ማገኝ ከሆነ አስቀምጥላችኋለሁ። እሱን ከሚራ ነው የገዛሁት። በቃ እነዚህን ፕሮዳክቶች ነው የገዛሁት። ብዙም እንዳሰብኩት አልነበረም። ይህን ይመስላል የዛሬው ቪዲዮ። ከተመቻችሁ ቪዲዮ ላይክ አድርጉልኝ። እንደዚህ አይነት ነገሮችን እየሄድኩ እንዳሳያችሁ የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። ኔክስት ከ3 ሳምንት በኋላ ቦሌ ይኖረናል ብለዋል ባዛሩ። እንግዲህ ኤግዛክት ቦታውን ጠይቄ እነግራችኋለሁ። ሄዳችሁ ቼክ ታደርጓቸዋላችሁ። ስለተከታተላችሁ አመሰግናለሁ። አሌን ሰብስክራይብ አድርጉልኝ። ባይ